ሰላም እንዴት ናችሁ? ውድ የኢትዮጵያ ስኩል ዩቲዩብ ቻናል ቤተሰቦቻችን በዛሬው ዕለት አንድ ለየት ያለ ለተማሪዎች ተብሎ የተሰራ ዌብሳይት ይዘንላችሁ መጥተናል። ወደ ዳሰሳ ከመግባታችን በፊት ይህ ቪዲዮ ግዴታ ብዙ ተማሪዎች ጋር መዳረስ አለበት። ስለዚህ የእናንተ አንድ ላይክ ለኛ ጠቃሚ ስለሆነ ቪዲዮውን ላይክ በማድረግ ጀምሩ። አሁን በመቀጠል ወደ ዳሰሳው እንግባ። ይህ ዌብሳይት ተማሪዎችን ብቁ ለማድረግ ታልሞ የተሰራ ዌብሳይት ነው። እናም ይህ ዌብሳይት ስሙን ስንመለከት ኤግዛም ሀብ ይባላል። አሁን ደግሞ ወደ ዌብሳይቱ አጠቃቀምና ሬጂስትሬሽን እንሂድ። ዌብሳይቱን ለማግኘት የተለያዩ ብራውዘሮችን መጠቀም እንችላለን። ፋየርፎክስም ይሁን እኔ በክሮም አሳያችኋለሁ። ክሮም ላይ በመግባት exam/hub.umaux.com ብለን ሰርች እናደርጋለን። በዚህ መልኩ ያመጣልናል ሰርች ስናደርግ። ስለዚህ አሁን ሎጊን ማለት አንችልም፣ ምክንያቱም ከዚህ በፊት አካውንት አልከፈትንም። ስለዚህ ሬጂስተር የሚለውን እንነካለን። ሬጂስተር የሚለውን ስንነካ በዚህ መልኩ ሬጂስተር አድርጉ ይለናል። እኛም ስማችንን እናስገባለን። ታች ጋር የምታዩት ኢሜይል አለ፣ ፓስወርድ አለ። ሙሉ ሳትሳሳቱ ትሞልታላችሁ። እናም አንድና የሚያስፈልጋችሁ ነገር ፊልድ ኦፍ ስተዲ የሚለው ነው። ይሄ ግዴታ የምትማሩበት ፊልድ መሆን አለበት። ናቹራል መርጣችሁ የሶሻል ማየት አትችሉም። ሶሻል መርጣችሁ ደግሞ የናቹራል ማየት አትችሉም። እናም አንድ ማስታወሳችሁ ነገር ሌላ ደግሞ ኢሜይል እና ፓስወርዳችሁን እንዳትረሱ። ምክንያቱም ሎጊን ስትሉ የምትጠቀሙት ኢሜይል እና ፓስወርዳችሁን ነው። ስለዚህ ይሄ መረሳት የሌለበት ነው ማለት ነው። ሬጂስተር ብለን ከጨረስን በኋላ ወደ ሎጊን ፔጅ ይመልሰናል። ሎጊን ፔጅ ሲመልሰን ኢሜይል እና ፓስወርዳችን ማለትም እዛ ጋር ቅድም ያስገባነውን እዚህ ጋር መልሰን እንሞላለን። ከዛ ሎጊን እንላለን ማለት ነው። አሁን ወደ ዋናው የዌብሳይቱ ክፍል መተናል። እሺ አሁን የኛ አካውንት ፔንዲንግ ላይ ነው፣ ምክንያቱም ምንም አይነት ክፍያ አልፈጸምኩም። ስለዚህ ባይ ክሬዲት የሚለውን ነክቼ ወደ ፔመንት ኢንፎርሜሽን ጋር ገባለሁ። ፔመንት ኢንፎርሜሽን ላይ ለአምስት ኤግዛም የተቀመጠው አማውንት 50 ብር ነው እና አምስቱ ኤግዛሞች ምንድናቸው የሚለው የዋና በቃ ኢንትራንስ ላይ ይመጣሉ የተባሉት ፈተኖች ናቸው፣ አፕቲቲዩድን ሳይጨምር ማለት ነው። ወደፊት የመካተት እንትን አለው፣ ሰፋ ያለ እድል አለው እና ለአሁን ግን የተቀመጠው አምስቱ ኤግዛሞች ብቻ ናቸው። እናም ፔመንት ሜቶዶችን መርጠን እንትን እንላለን እናስገባለን። አሁን ለአሁን ላይ ባለው ፔመንት ሜትድ ቴሌብር እና ሲቢኢ ነው የሚቀበሉት። ስለዚህ እነዚህም ከሁለቱ አንዱን አማራጭ ተጠቅመን እንትን ሰብሚት እናደርጋለን። የትራንዛክሽን ዴት መግባት አለበት። ፔመንት ስክሪንሾት ደግሞ ግዴታ ነው። ከዛ በኋላ ሰብሚት ፔመንት ካልን በኋላ የእነሱን አፕሩቭ እንዲያደርጉ እንጠብቃለን። አፕሩቭ ካደረጉን በኋላ አካውንታችን ይህንን ይመስላል እና አሁን ወዴት ነው የምንሄደው ማለት ነው? ወደ ተለያዩ ይሄ ኤግዛሞችን ወደ መስራት እንጀምራለን ማለት ነው። ስለዚህ ማይ ሪዛልት የሚለውን እንመርጣለን ማለት ነው። ማይ ሪዛልት የሚለው ላይ ስንገባ በዚህ መልክ ያመጣልናል። ይህ ሶስቱ የተቀመጡት ከዚህ በፊት እንደ ሳምፕልነት ተጠቀማቸው የነበሩ እንትኖች ናቸው፣ ጥያቄዎች ናቸው። እናም አዲስ ጥያቄ ለመስራት ደግሞ ቴክ አናዘር ኤግዛም የሚለውን እታች ላይ ያለውን እንነካለን። እኔ አሁን የቀረኝ 2 ኤግዛም ነው፣ ምክንያቱም እዛ ጋር 3 ተጠቅሜያለሁ ከዚህ በፊት። ስለዚህ አንዱን ላሳያችሁ። ለምሳሌ ፊዚክስ ላሳያችሁ። ፊዚክስ ላይ ስንገባ በዚህ መልኩ እንትን ይልናል፣ ያመጣልናል። እናም ሰዓት ይቆጥራል። ይህ ደግሞ ለኢንትራንስ አሪፍ አድቫንቴጅ ነው፣ በተገቢ ሰዓት እንድንጨርስ ይረዳናል። እና ሙሉ ከጨረስን በኋላ ሰብሚት ኤግዛም እንላለን። ሰብሚት ኤግዛም ካልን በኋላ ወደ ማይ ሪዛልት ይወስደናል። ማይ ሪዛልት ላይ አሁን ለምሳሌ አሁን ሳምፕል የወሰድኩት 5 አምጥቻለሁ። ስኮሬን በፐርሰንት አስቀምጠውልኛል እና ሚስቴኮችን ማየት እችላለሁ። እዚህ ጋር የተሳሳትኳቸውን ማረም ፈልጋለሁ ብል ሪቪው ሚስቴክ የሚለውን ነክቼ ወደ ውስጥ እገባለሁ ማለት ነው። እሺ
በዚህ መልኩ ያሳየኛል። ያንተ መልስ የሰራኸው ትክክለኛው መልስና ኤክስፕላኔሽኑን ጭምር ይገልጽልኛል ማለት ነው። ስለዚህ በዚህ መልኩ ማየት ይቻላል። በመቀጠል ወደ ዳሽቦርዳችን እንመለሳለን። ወደ ዳሽቦርዳችን በምንመለስበት ሰዓት የቀረኝን ኤግዛም ያሳየኛል። እናም የቀረኝ ኤግዛም 1 ነው። እሱን በአንድ ሳምንት በተሰጠው 1 ሳምንት ውስጥ ማጠናቀቅ እችላለሁ። ያን ካጠናቀቅኩኝ በኋላ ጨርሳለሁ ማለት ነው። የዛሬ ቆይታችን ይህንን ይመስላል። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ የዚህ ዩቲዩብ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ በማድረግ ተቀላቀሉን። በቀጣይ ሳምንት የተለያዩ ዌብሳይቶችን እና አፕሊኬሽኖችን እናያለን። ከዚህ በፊትም የተለቀቁ ብዙ ነገሮች ስላሉ እየገባችሁ ማየት ትችላላችሁ። ለዛሬ ያዝነው ይህ ነበር። እናመሰግናለን።